እንደብዳድርሽ እንደብድ ስለፈልፍ ማደሬ ማውቀም አንድ ነገር ነው። ደሞ ጀመረሽ? ምን ደሞ ጀመረሽ ወይ? ቀኔን በፍቅር በብሩህ ቋንቋ ልታበሪልኝ ያልኩት ምንድነው? ነገር የሚያሰኝሽ አንቺ? ሳሚ ጨቅጨቅሽኝ አትበለኝና ማለት ነው። እኔ ግን በቃ እዚህ ቤት መኖሩን ምንም አልወደድኩትም። ኩቻዬ እዛ ያዘነበለ ቤት ውስጥ ስኖረን አልነበረም እንዴ? ምንም ቢሆን በቃ እዛ ቤት ብሆን ይሻለኛል። ቢያንስ የራስነት ስሜት ይሰማኛል። ኩቻዬ እነ ቤዛ ራሱኛ ቤት መተው እንግድነት ኖሮ አልነበር እንዴ? ምንድነው እንደዚህ የሚያደርግሽ? እሺ ቆይ አሁን አያቴ መታ ያረፍሽበትን ሊያው ብትለኝ ምን ላሳያት ነው እንዴ? ትዳር እንጂ ጥገኝነት ነው እንዴ? እሺ እኮ ነው የምትለኝ። ምን ችግር አለው ታዲያ? አያትሽ ይምጧ። እንዲያውም አያትሽ ሲመጡ እዚህ ቤት ያሉትን ሰዎች አንድ ጊዜ ወጡልን እንላቸዋለን። ከዛም በኋላ ከወጡልን በኋላ ይሄ ቤተኛ ነው ብለን የውሸት አስመስለን እንኖራለን ማለት ነው። ሳሚ ግን መቼ ነው እኔ ቁም ነገር ሳወራ አንተ መቀለድህን የምታቆመው? ኩቻዬ አሁን ንዝንዙን ጥለሽ ወጣ ብለሽ ቁርስ ነገር ብትሰሪልኝ ምን አለበት? አልሰራም፣ ሰራተኛ አይደለሁም። እሱማ በላተኛ ነሽ። ምን ብላተኛ ነሽ ነው ያልኩት እኮ ኩቻዬ። እንዴ ልጅ ጠዋት ልክ ከእንቅልፌ ስነሳ ያንቺን የሚያማምሩ የፍቅር ቃላት እየሰማው ስለምነሳ ቀኔ ፍክት ያለ ብሩህ ቀን እኮ ነው የሚሆንልኝ። ስላቆን ለራስ አድርገው። ደግሞ እኮ በሚቀጥለው ሳምንት ነው። ምኑ? ምን ትለኛለህ እንዴ? አያቴ እኮ ድግሱን እዛ አዘጋጅታ እየጠበቀችን ነው አልኩህ እኮ። ምን ችግር አለው ዛሬ ደግሷ? መሄድ አይደል ከኔ የሚጠበቀው? ችግር የለውም። እኔ ወጪ አላወጣም። የሚደግሱት አያትሽ እሄዳለሁ። ሌሎቹም አብረውን ቢሄዱ ግን ደስ ይለኛል። ኩቻዬ እነ ቤዛን ታያቸው። እነሱ ገና አሁን ራሳቸውን አላረጋጉ። ሌሎቹ ግን ቢሄዱ ቅር አይለኝም። ለምንድን ነው እነ ቤዛን የምተዋቸው? ለምንድን ነው ከኔ ጋር የሚሄዱት? ለእሷ ሰርግ እኔ ሚዜ ሆኜላት የለ እንዴ? ምን አለበት ለእኔ ሰርግ እሷ ሚዜ ብትሆን? ሰርጌ ደግሞ እንዲደምቅ እፈልጋለሁ። ቢያንስ ያሉበት ሁኔታ ታውቂያለሽ አይደል? ትንሽ ይረጋጉ። ከፈለግሽ ግን ጠይቂያት፣ ችግር የለውም። እኔ ሁሉም ይሄዳሉ እንዴ? ሰርጌማ የደመቀ እንዲሆን ነው የምፈልገው። አያቴንም ማስደሰት እፈልጋለሁ። እኔ የምልሽ ኩቻዬ አንደኛ ሚዜ ሽብሩን ባረገውስ? ሽብሩማ በጭራሽ አይሄድም። ሲቀጥል ደግሞ መሄድም የለበትም። ና ብትለው ራሱ አይመጣም። አይ እኔማ ሽብሩ የሌለበት ሰርግ መደገስ አልፈልግም። ሳሚ በጠዋቱ አታበሳጭኝ። ኩቻዬ አሁን መበስጫጨትና መጣላቱን ትተን የሆነሽ ቁርስ ነገር አሰሪልኝም ነው? ጾሜን ነው ሙሉ። ታውቂያለሽ ኩቻዬ አንቺ የነካካሹ ነገር እኮ በጣም ነው የሚጣፍጠኝ። ይኸውልህ ለማንኛውም ስለ ቤቱ በደንብ እንድታስብበት እፈልጋለሁ። አያቴ ጋር ተሞሽሬ ስመጣ እዚህ ቤት መግባት አልፈልግም። እና ልትገቢ ነው? ነይ እንጂ ነይ ኩቻ። እዚህ ቤት መግባት አልፈልግም። እንዲህ ያዘነበለ ከዘር የመሰለ ቤት ውስጥ ኖራ ደግሞ እዚህ የመሰለ ቤት ውስጥ አልኖርም። ስንቱን ታሰማኛለህ። ተነሳሽ? እንደዚህ እንቅልፍ ይዞሽ ሲወስድ እንዴት እንደምታሳዝኝ። ተናድርሽ አይቀርም። እንዴት አደርሽ የኔ ጧት ጨረቃ? ይልቅ ሌሊቱን በሙሉ ስትቆነጠነጥ ነው ያደርኩት። ምን ላድርግ ብለሽ ነው? ገና ከእስር ቤት መፈታት አይደል? አንቺም ደግሞ ጀርባሽና ዙረሽ ታንኮራፊ ከመቁነጥነጥ ውጪ ምን አማራጭ አለ? እኔ ደግሞ መቼ ነው ጀርባዬን ሰጥቼ የተኛሁት? ይልቅ የምሬ ነው። የእስር ቤቱ ተጽዕኖ ነው መሰለኝ እንዲች ውስጥ ቁነጠነጥ ነው ያደርኩት። ምን ላድርግ ቤዛ? እስር ቤት የነበሩት ቁንጫዎች እኮ ተከትለውኝ እንዳይመጡ ብዬ ሰግቼ ነው። ውዬ ነው ወድ እዛ እስር ቤት በጣም ተሰቃየህ አይደል? ከዚህ በኋላ ግን እዛ ቦታ በጭራሽ እንድትመለስ አልፈልግም። የኔ ፍቅር መቼም አልመለስም፣ አታስቢ። ታውቃለህ ይሄን ነገር እያሰብኩኝ ድንገት ይሄ ነገር ተከሰተ። ምንድን ነው እሱ? በእርግጥ ላንተ ሰርፕራይዝ አድርጌ ነበር መናገር የነበረብኝ። ምንድን ነው ሰርፕራይዙ? የራሳችን ልጅ ሊኖረን ነው። ምን ማለት አልገባኝም። ልጅ ስትይ? ተረጋጋ ውዴ፣ አንተ እንደምታስበው አይደለም። ነፍሰ ጡር መስዬህ ነው አይደል? እውነቴን ነው። በድንጋጤ እኮ ነፍሴ በአፌ ልትወጣ ነበር። የኔ ውድ ምናልባት ፈጣሪ ከፈቀደ የራሳችን ልጅ ይኖረናል። ግን አሁንም ቢሆን ይሄ የራሳችን ልጅ በለው። የራሳችን በለው? ሉላ ልጇን እንደወለደች ልጇን ልትሰጠን ቃል ገብታለች። እንዴ ምን? ይሄም ያስደነግጣል አይደል? ሉላ እዚህ ሀገር መቆየት አትፈልግም። ውጭ ሀገር ሄዳ ትምህርቷን መከታተል ነው የምትፈልገው። ግን ከዛ በፊት ልጇን ስትወልድ ለኛ ሰጥታ መሄድ ነው የምትፈልገው።
እንዴ ትሰጠናለች ስትይ አልገባኝም። ምኑን ያልገባህ ማሬ? በቃ ልጇን እንደወለደች ለእኛ ትሰጠናለች። አንተ አባቱ፣ እኔ ደግሞ አክስት መሆኔ ቀርቶ እንደ እናቶኝ ያሳድገዋለሁ ማለት ነው። ይሄ ደስ አይልም? ደስ ይላል። ታዲያ ምን ነው ቅር አለ? ማለቴ ሁል ጊዜ ከአብራካችን የተገኘ የራሳችን ልጅ ይኖረናል ብዬ አለም ነበር። ታዲያ የእህቴ ልጅ ማለት የኛ ልጅ ማለት አይደል? ደግሞ እኔን መምሰሏን አትዘንጋ እንጂ። በዛ ላይ ደግሞ ስትወልድ ምናልባት እኔን የምትመስል ልጅ ትወልድ ይሆናል። ልክ ነሽ ውዴ። ይሄ ፊትማ በአንድ መቆም የለበትም፣ ሌላ ተጨማሪ ያስፈልጋል። ስለዚህ ልጅህም ሚስትህም ተመሳሳይ ፊት ይኖራቸዋል ማለት ነው። እንግዲህ ፈጣሪ አድርገው። እኔ የምልህ ቆይ ለምን ታዲያ ከዚህ በኋላ ሉላ አትመጣም? ማለቴ መንታ መሆኗ ከታወቀ ለመርማሪው በራሳችን መንገድ እንዳገኘናት ቢያውቅ ምን ችግር አለው? እንዴ መርማሪው ደግሞ እዚህ ጋር ምን አገባው? ምናልባት እንዴት ተቀራረባችሁ ብሎ ከጠየቀን ብዬ እኮ ነው። ለእሱ አታስቢ። ይልቅ የልጅ እናት ከዚህ በላይ መንከራተት የለባትም። ዛሬውን ወደ ቤት ይዘሻት ነሽ። እሺ በኋላ ይዣት እመጣለሁ። ይልቅ አሁን ታች ልውረድና የሚበላ ቁርስ ብሰራስ? በዚያውም ለዚህ ውብ ቤተሰብ ቆንጆ ቁርስ እሰራለሁ። እሺ አዳሜ እዚህ ተጋድሞ ሉሲ እዚህ ቁርስ ትሰራለች። ለምን በጧት ተነሳሽ? ኔውድ እኔ እኮ ተነስቼ ቁርስ መስራት እችል ነበር። እኛ እያለን እንደ አንቺ ምን በወጣሽ? እኛ እንስራ እንጂ። ለነገሩ እኔ ነኝ ጥፋተኛ። ሰራተኛ መቅጠር ነበረብኝ። እንዴ ይሄ ሁሉ ሰራተኛ በሞላበት ለምን? ሰራተኛ ማለቴ ሴት ላለው ብዬ እኮ ነው። በጣም ብዙ ሴቶች እዚህ ቤት ውስጥ አለ። በቃ አንቺ እዛ ሳሎን ቁጭ በይ፣ እኔ ቆንጆ ቁርስ ይዤልሽ እመጣለሁ። ሉሲ ምንድን ነው ቅር ያለሽ ነገር አለ እንዴ? ምን ነው ያስታውቅብኛል እንዴ? ምንድን ነው የኔ ቆንጆ? እናንተማ በፍጹም ተከፍታችሁ ማየት አልፈልግም። ምን መሰለሽ ቤዝዬ፣ ያው እኔና ሰሚ እንደተጋባን ታውቂያለሽ። ያው ሰርግ መደገስ ብቻ ነው የሚቀረው። አታስቢ፣ እሱንም ቢሆን ድል አድርገን እንደግሳለን። ያው ክፍለ ሀገር አያትሽ ጋር ቢሆንም ማለቴ ነው። ያው አለ አይደል፣ ይሄን ነገር እንዴት እንደምናደርግ እኮ ጨንቆኝ ነው። ምንድን ነው ሉሲ፣ እኔንም እየፈራሽ ነው እንዴ? እኔ እኮ ለእናንተ ህይወቴንም ቢሆን እሰጣለሁ። በተለይ ደግሞ ለሳሚ አይደል? በተለይ ለሳሚ ማለቴ እሱ ከማንም በላይ ይልቅብኛል። ምን ዋጋ አለው? ለእኔ ግን ለቀቀብኝ። ለቀቀብኝ? ሰውየው እኮ በቃ አብዷል፣ ጨልሏል ነው የምልሽ። እንዴ አያቴ ቤት ሄጄ ሰርጋችንን ደግሰን ከተመለስን በኋላ እኮ እዚህ ቤት ነው የምናርፈው እያለኝ እኮ ነው። አሁን ይሄ ጤነኝነት ነው እንዴ? እና ቆይ ይሄ ቤት አልተመቸሽም እንዴ ሉሲ? ያው አለ አይደለ የራሴን ቤት ለመስራት አይደል እንዴ ከቤተሰቦቼ የምለየው። ታዲያ ሰው ቤት የምገባ ከሆነ ለምን ከቤተሰቦቼ ቤት ወጣው? ይሄንን ቤት ነው የሌላ ሰው ቤት ያልሽው? አይደለም ቤዝዬ፣ ይሄ ቤት ለኔ ከቤትም በላይ ነው። ግን ደግሞ በቃ አንቺ እህቴ ነሽ። ያው አንድ ሴት ልጅ ደግሞ አግብታ ወጣ ተመልሳ ደግሞ እህቷ ቤት አትገባም አይደል? ይገባኛል ሉሲዬ። እስኪ ከሳሚ ጋር ተመካክረን ወይ የሚሆነው እናደርጋለን። አይ ይሄን ነገርማ በፍጹም ለሳሚ እንዳትነግሪው። ለምን? እሱ በቃ ከዚህ ቤት መውጣት አይፈልግም። የራሱን ቤት ሰርቶ መኖር እራሱ አይፈልግም። ያው መቼም በእኔ ቦታ ሆነሽ እንደተረዳሽን ተስፋ አደርጋለሁ። ይገባኛል የኔ ውድ። እሺ በቃ ከሱራፌል ጋር ተማክረን የሆነ ነገር ለማድረግ እናስባለን። ታዲያ ግን ሱራፌል ለሳሚ እንዳይነግረው ማለቴ በቃ አለ አይደል የሆነ ሰርፕራይዝ ነገር ብታደርጉን። ይቅርታ ግን ለድፍረቴ። አረ ምንም ችግር የለውም። ይልቅ ላግዝሻል። አረ እንዴ ችግር የለውም። ደግሞ ባልሽ ከስር የተፈታውን አይደለ? ሂጂና ስርስሩ በይ። እዛ ሂጂ። ቁርሱ ሲደርስ ደግሞ እኔ እጠራሻለሁ። ቤዚ ሂጂ። እሺ በቃ ካልሽ እሺ። መቼም ከተደበቀው ከዛ 40 ሚሊዮን 1/4ኛው ለእኛ መድረስ አለበት አይደል? አሁን ምንም ቢሆን እኮ ይሄ የሳሚ ድል ነው። እንዴ ብቻችሁንማ አትበሉትም። ቆይ እንዴት እንደዛ ትይኛለሽ? 15 ቀን ቀርቷታል ስትይኝ እኮ የሚይዘው የምጨብጠው ነገር እኮ ነው ያጣሁት። አሁንም ቢሆን ዶክተሮቹ ጊዜ የላትም እንዳሉ ታውቃለህ። አሁንም ቢሆን ያለኝ ምርጫ አንድ ብቻ ነው። ቤቴ ልሽጥ ልትል ነው? እና ታዲያ ከየት አመጣለሁ? ሰማይ አልዋጥጥ።
ምናልባት የተወሰነ ገንዘብ እነሱ ጋር ይኖራል ብዬ ተስፋ አድርጌ ነበር። አንደኛ ተጠርጣሪ እንጂ ወንጀለኛ አይደሉም። ሁለተኛ ደግሞ ገንዘቡ እነሱ ጋር ቢሆን የኛ አይደለም። ይሄንን እኮ 30 ጊዜ ነገርከኝ። የማሰሚኝ ከሆነ ለ40ኛ ጊዜ እነግርሻለሁ። እንደውም ተው፣ ያንተን እርዳታ አንፈልግም። ይሄ ደግሞ ምን ማለት ነው? እርግቤን ለማዳን ምንም ነገር ሆናለሁ። እሺ ምንም ሆነ አይጠበቅብህም አልኩህ እኮ። ሲጀመር አንተ ያጠፋኸው ባሌ ባንኩን ሲዘርፍ መያዝህ ነው። አሁን ወደ ኋላ መመለሱ ምንም የሚጠቅመን አይመስለኝም። ወደፊት የሚባል ነገር ካልታየኝስ? ምህረት፣ እንዲህ በቀላሉማ ተስፋ መቁረጥ የለብሽም። አንቺ እንደዚህ ከሆንሽ እርግቤ እንዴት ልትሆን ነው? አሁንም ቢሆን አንተ ነህ ቀንደኛ ጠላቴ። እሺ በቃ ተናደሻል። ከስመኝ ጋር ዛሬ ለማውራት እሞክራለሁ። እሱን እንዳታስበው እያልኩ ነው። ወይ ማን ያውቃል? ስመኝም ትስማማ ይሆናል እኮ። ደግሞ እርግቤን ምን ያህል እንደምትወዳት ታውቂያለሽ። እኔም በሆንም አላደርገውን ነገር እሷን አድርግ ያልላት። ዘገየ፣ እባክህ አታድርገው። ከቻልክ የባሌን ገንዘብ አስመልስ። የቱ ነው የባልሽ ገንዘብ? አሁንስ ካንተ ጋር አንድ አይነት ወሬ ማውራት ሰልችቶኛል። እህቴ ባንዲ ተጎሳቆልሽብኝ ልበል? አረ ደህና ነኝ። ደግሞ ከእናንተ ምን ጎሎብኝ ነው የምጎሳቆሉ? ቆይ ያቺ ዘርፌን አግኝተሻት ታውቂያለሽ እንዴ? ግድ ሆኖብኝ ዋሶኜ ካስፈታኋት በኋላ አግኝቻት አላውቅም። ደግሞ ምን ልታረግልኝ አገኛታለሁ አይደል? ለማንኛውም ሱራፌል ልጅሽን ለኛ እንደምትሰጪኝ ስነግረው እንዴት ደስ እንዳለው እንዳትጠይቂ። የምርሽ ነው? ለነገሩ እንዴት ደስ አይለው? ሚስቱን የምትመስል ሴት ልጅ አግኝቶ ነው። እንዴት ነው ግን? ክትትልሽን እያደረግሽ ነው አይደል? ደግሞ ሆድሽ ገፋ እያለ ነው። አንቺ እኮ በጂንስ ወጥረሹ ብዙም አያስታውቅም ነበር። አይዞሽ እየደረሰልሽ ነው። ኧረ አንቺ በሰላም ተገላገይ እንጂ ለሱ ችግር የለውም። ይልቅ ከሱራፌል ጋር አውርተን ነበረ። ወደ ቤት እንድትመለሽ ይወስነናል። ስለዚህ ከዚህ በኋላ ምንም የሚያሰጋ ነገር የለም ማለት ነው። ነገሮች አሁን መልካም እየሆኑልን ነው። አታስቢ፣ ምንም የሚያሰጋ ነገር የለም። በዛ ላይ ደግሞ መርማሪው እህቴ መሆንሽ መጠርጠሩ አይቀርም። በቃ እንግዲያውስ ሻንጣዬን ይዤ ዛሬውኑ እመጣለሁ። ለምን አሁን ሄደን ሻንጣሽን አናመጣው? ችግር የለውም። አንቺ ቤትሽ ሄደሽ ጠብቂ። ተመስገን፣ በድጋሚ አብረን ልንሆን ነው። ከዚህ በኋላ ግን ምንም ማንም የሚነጣጥለን ነገር ባይኖር ደስ ይለኛል። ይሄ የኔ ምኞት ነው። ኩቻዬ ኤሪውድ ምን ነው ቤቱ ጭር አለ? ቢዜልሽ ምን ቤቱ ጭር አለብህ? ለነገሩ አንተ እሷን ነው የምትፈልገው። ኩቻ ደግሞ እንዴ የኔ ነበር ነይ ልስቲና እንዴ እኔ እኮ በቃ በቀን አንቺ ማበሳጨት ከዛ መዝናናት ደስ እያለኝ መጥቷል። ኧረ እባክህ ያድለው ባል አንጠልጥሎ ይገባል። አንተ ባዶ እጅ መግባት ሳይንስ እኔን ለማበሳጨት ትሞክራለህ። ምን ማለት ነው? ባል ለመባል የግድ መንጠልጠል አለብኝ ማለት ነው? ነገር ማዞሩን ተክነህበታል። እኔማ በአቅሜ እኮ የሆነ ፍራፍሬ ምናምን ገዛዝቼልሽ ይዤልሽ እየመጣሁ ነበር። ታረጊዋለሽ። ደግሞ በፌስታል ነበር ያዝኩት። ያ ፌስታል ሌላ 5000 ብር ጣጣ ይዞብኝ አልመጣም። ድሮ እኮ ፌስታል መገናኛ፣ መግባቢያ፣ እቃ መያዣ ነበር። አሁን ግን መቆራረጫ ሆነ። ቆይ ግን አንተ 5000 ብር አለህ? ይሄ ደግሞ ምን ማለት ነው? ማለቴ ያው እንግዲህ ምንም ስራ የለም፣ እየሰራ አይደለም። ሽብሩ እንኳን በአቅሙ እኮ ሆቴል ውስጥ እየሰራ ነው። ኩቻዬ እኔም እኮ ሆቴል ውስጥ እኮ ተቀጥሬ አስተናጋጅ መሆን እፈልግ ነበር። ግን ደግሞ ታውቂያለሽ ሆቴል ውስጥ ያሉ ሴቶች በጠቅላላ አላጤዎች ናቸው። ኧረ ይሄን ደግሞ በምን አወክ? ያው ታውቂያለሽ አንዳንዴ ሲደብረኝ ወደዛ አዘወትራለሁ። ልክ ስገባ አንድ አይናቸውን ጨፈን አድርገው ብዙዎቹ ያዩኛል። ያ ደግሞ ላጤ መሆናቸውን ያሳብቃል ማለት ነው። መበሳጨት ካቆምኩኝ በጣም ቆይቻለሁ። እና ኩቻ ያው ምን እያደረግሽ ነው? እየተንጨረጨርሽ? እኔ የምልህ ግን ቆይ ግን የ40 ሚሊዮን ብር ለምን ዝም አለ? ጎሽ ደግሞ ገንዘቡን ማፋውጥቶ እንዲጮህ ፈለግሽ? ይኸውልህ ከማንም በላይ አንተ ራስን አደጋ ላይ ጣልከው በዚህ ምክንያት እንደሆነ ታውቃለህ አይደል?
ኡፍ ኩቻ፣ ይሄንን ነገር ርዕሱን አናነሳውን ብለን የዘጋነው ጉዳይ መስሎኝ። እንዴ እና ገንዘቡን እነሱ ሱራፌል እንዲጠቀሙበት ፈቀድክላቸው ማለት ነው? ቆይ እነሱ እየተጠቀሙበት እንደሆነ አንቺ በምን አወቅሽ? አልገባኝም ኩቻ። ቆይ ለምንድን ነው አንቺ ከሌሎቹ ሰዎች ተለይተሽ እዚህ ጉዳይ ላይ እዚህ ገንዘብ ላይ አይንሽን ጥለሽ እየተብሰለሰልሽ ያለሽው? እኔ ስለ ራሴ እንጂ ስለሌላው ምንም አይመለከተኝም። እውነት ግን ቆይ ገንዘቡ ምን ልታደርጉት ነው? ሱራፌል እንደሆነ ነፃ ወጥቷል አይደል? ማንም ጠየቅ የለብንም። አልገባኝም። ቆይ ምን እያልሽ ነው? ከቤዛ ገንዘቡን ተቀበልን እንድናጠፋው ነው የምትፈልጊው? እኔ እኮ እንለወጥበት ነው ያልኩት። ታዲያ መለወጥ እኮ በራስ ገንዘብ ሰርቶ ነው። በሰው ገንዘብ ለውጣለ እንዴ? እንደነሱ ሰርተን እንለወጥ ነው ምናትይው? አንቺ ሴትዮ ከዚህ ገንዘብ ላይ አይንሽን ንቀይ ብዬሻለሁ። ሰርቶ መለወጥ እንጂ በሰው ገንዘብ ለውጥ የለም። አሁንስ ይሄ ነገር በጣም ስልችት ነው ያለኝ። እሺ ስለዚህ ገንዘብ ደጋግመሽ አታውሪ። አይንሽን ንቀይ። ምን አይነት ነገር ነው? ታሳብደኝ ነው ነው? ቆይ አሁን እኔ ከዚህ በኋላ ምን አይነት ስራ ሰርቼ ነው እሺ የምለወጠው? በርበሬ ላዙር ወይስ ሎተሪ ላዙር እንዴ? እኔ እኮ ያልኩት ምንድነው፣ በቃ የሚፈጠሩልን አጋጣሚዎችን ተጠቅመን እንለወጥ። እንደዚህ አይነት አጋጣሚ አይገኝም ነው ያልኩት። አይ ኩቻ፣ ማንም ለማይሰማሽ ነገር ዝም ብለሽ ምትለፈልፊው። በእርግጥ እኮ ሉሲም ልክ ናት። እኛም አብራችሁ ካልኖራችሁ ብለን ትንሽ ሳንጫናቸው የቀረን አይመስለኝም። እና ምን እናድርግ እያልሽ ነው? ለሁሉም መቋቋሚያ የሚሆን ገንዘብ እንስጣቸው። ቤዛ ታውቂያለሽ፣ ያቺ ዘርፌ የሚሏት ሰይጣን እኮ ሆቴሉ እንዴት አድርጋ አክስራ እንደጣለች። አሁን ደግሞ ላውንደሪው ከስሮ ሊዘጋ ነው። አልገባኝም። ግን ደግሞ አሁንም ድረስ ሆቴሉ አለ አይደለ? ደግሞ እነ ሳሚ ይህን ሁሉ ሀብት እንዳስመለሱልን አትርሳ። እኔ አሁንም ቢሆን የእነ ሳሚን ውለታ እንርሳ አላልኩም። እና ምን እያልከኝ ነው? ቆይ ለምንድን ነው ያንን 40 እንዳጨርሰው? እጨርሳለሁ። ከዚህ በኋላ ምን ይመጣል ብለሽ እየጠበቅሽ ነው ያለሽው ቤዛ? አላውቅም፣ ግን ሱሪ ስለዛ ገንዘብ ሳስብ ምንም ጥሩ ስሜት አይሰማኝም። ግን እኮ እኛ ነፍስ አላጠፋንም። ስላላጠፋን ብቻ የደም ገንዘብ መሆኑ ሊቀር አይችልም። እሺ ምን እናድርግ ነው የምትይው? መቼም ለፖሊስ ወስደን ሰጠን ድጋሚ እዛ እስር ቤት እንድንገባ አታደርጊም አይደል? እባክህ በእኔ ፊት ስለዛ እስር ቤት ድጋሚ አታወራ። እሺ ያ ሁሉ ገንዘብ ተቀምጦ ምን ሊሆን ነው? ሱሪ እባክህ። እሺ ባይሆን ቢያንስ ትንሽ ጊዜ እስኪጣራ ድረስ ገንዘቡ ይቀመጥ። ግን ደግሞ ውለታ ለዋሉን ሰዎች የግድ ያ ገንዘብ ያስፈልጋቸዋል። እሱማ ሉሲም እዛ ቤት መኖር እንደማትፈልግ ነግራኛለች። እና ተሳሳተች? አንቺ ብትሆኚ አግብተሽ ጓደኛሽ ቤት ከነባርሽ ትኖሪ ነበር። ግን እኮ ሁለቱም ለኛ ከቤተሰብ በላይ ናቸው። ቤተሰብነታችንን መቼም አንተውም ቤዛ። ሁሉም የየራሳቸው ህይወት መጀመር አለባቸው። እውነት ነው መናገር ደግሞ እኛም ገንዘብ ያስፈልገናል። ታውቂያለሽ? ገንዘብ ያስፈልገናል ስትል ይህንን ነገር ልነግርሽ እያሰብኩ ነበር። ምናልባት ሆቴሉ ገበያው ከተመለሰ ብዬ በአዲስ መልክ ስራ ለመጀመር እያሰብኩ ነበር። በእርግጥ ጥሩ ሀሳብ ነው። ሂሳቡ ግን ከባድ ነው። ግን እኮ ከ40 ሚሊዮን ብር ውጪ ከዘርፌ የወሰድነው 10 ሚሊዮን ብር አለ አይደል? እና ምንም ሌላ ተጠባባቂ ገንዘብ አያስፈልገንም? የእውነት በዚህ ሰዓት ስለ ገንዘብ ስንከራከር በጣም ነው የሚያሳፍረው። ግድ የለሽም ቤዚ፣ ያንን ገንዘብ እንካፈለው። እባክህ ሱሪ፣ እኔ ይሄ ነገር ምንም አልተዋጣልኝም። እሺ ቢያንስ ትንሽ እንረጋጋ። ከዚህ በኋላ ምን እንዳይመጣ ፍርተሽ ነው የምንረጋጋው? ቆይ ግድ የለም ትንሽ ጊዜ እናስብበት። ጭራሽ እናስብበት? ቤዛ አንተ እስር ቤት በመግባትህ ትኩረት ላይ እንደገባን የረሳ ይመስለኛል። ቆይ ስለምን ትኩረት ነው የምታወሪው? ደግሞ ከሰውየው ጋር ሌሎች ዘራፊዎች እንዳልተያዙ የነገርከኝ አንተ መሰልከኝ። እኔም መርማሪ ሲያወራ ሰምቼ ነው። እና ምን ነው ያመለጡ ሰዎች ድጋሚ እንዳይመጡ ሰግተሽ ነው? ለምን አልሰጋም? ቆይ ድንገት አፈላልገውን ቢመጡ ምንድን ነው የምናደርገው? መቼም አይመጡም አልኩሽ እኮ። በቃ ይሄ ነገር አልቋል። ይልቅ ባለውለታ የዋሉልን ሰዎች ብናስብ ነው እዚህ ጋር የሚሻለው። ትንሽ አረፋለች። ምን ዋጋ አለው? በሽታው መልሶ ያነቃታል። አሁንስ እኔም ተጨነኩ። እስኪ ዛሬ ሁሉንም ነገር ለስሜኝ ላማክራት አስቤያለሁ። ጀመረ ደግሞ ሄብደትህ። እባክሽ ምረት፣ ቆይ ምን አለ አንቺ እንኳን ብትረጂኝ። ቆይ እኔስ ልጄ ታከማም እንድድንልኝ ማልፈልግ ይመስልሃል? አንተ ያመጣው ሐሳብ ግን በፍጹም አይሆንም። መልሼ ቤቱን መስራት እችላለሁ። ቤት እኮ ነው፣ የሰው ህይወት አይደለም። ኮንዶሚኒየም ውጣ ደርሶ መስሎ ያገኘኸው። ቀሪውን ክፍያ እንኳን የከፈልኩልህ እኔ ነበርኩ። ቆይ ለምንድን ነው ይሄንን እየነገርሽኝ ያለሽው? በፖሊስ ደሞዝ መቼም ቤት መስራት እንደማትችል ነው የነገርኩ። ምን ችግር አለው ታዲያ? በክራይ ቤትም ቢሆን እንኖራለን። ለምንድን ነው ግን ሁሌ የራስን ስሜት ብቻ የምትከተለው?
በዚህ ሰዓት ከእርግብ ውጭ ምንም የማስበው ነገር የለም። ለነገሩ ለአንቺ መናገሬ ነው ትልቁ ጥፋቴ። እኔን ደብቀህ ቤቱን ልትሸጠው ነበር? እውነት ያኔ አንተ ዘገየ ነህ። ምረት፣ እኔ እርግቤን ማጣት አልፈልግም። አሁን ከሆነ በኋላ ሳይሆን ያኔ ነበር እንደዚህ ማዘን። አንተ ባታስመልጠው እድሉ ነበረን። አሁንም ቢሆን ህሊና አዝዞ ላደረግኩት ነገር ቅንጣት ታህል አልጸጸትም። ህሊናህን ከመረጥክ ለምንድን ነው እዚህ መጥተህ የምታዝነው? ቆይ ባንኮቹ ይህንን ቤት ሲሸጡ ምንም የሚተርፍ ገንዘብ የለም እንዴ? ማለቴ እንዳለ ይህንን ቤት አሲሶ ነው እንዴ ተበደረው? ምንም ነገር አይተርፈንም ዘገየ። እንዳለ ቤቱን ነው በቁማር ያስበላው። ዛሬ ሰዎች ወዴት ሄደው ነው? እኔ እንጃ። ምን ነው ልናወራቸው ነው እንዴ? ቤዛ፣ ከዚህ በኋላ ጊዜ ማጥፋት አያስፈልግም። መሆን ያለበት ሁሉ ይሆናል። መቼም ሁሉም ሰው እኛ እዚህ ለመድረስ ለፍተዋል አይደል እንዴ? ስለዚህ ልፋታቸው ዋጋ ደግሞ ማግኘት አለባቸው። እኔ እንጃ። እኔ ግን አሁንም ድረስ በጣም የቸኮልን ይመስለኛል። ቤዛ፣ ምንድነው ሉላ? ደህና አይደለሽም እንዴ? የሆነ ሰው እየተከታተለኝ ነው። ምን? የምን ሰው? አላውቅም። በእርግጥ እሱ ያየሁት አልመሰለውም። እኔ ግን አይቼዋለሁ። ከአስፋልት ጀምሮ እዚህ ድረስ ነበር እየተከታተለኝ የነበረው። እና ድሮስ እኔ ምን ብዬ ነበር? እርግጠኛ ነኝ ከማፊያዎቹ አንዱ ሰው ነው የሚሆነው። እስኪ እባክሽ ተረጋጊ ሉላ። እንዴት ነው የምትረጋጋው? ሱሬ አልሰማሃትም እንዴ? ሰው እየተከተለኝ ነበር አለች እኮ። ደግሞ ማፊያዎቹ ካልሆኑ ሌላ ማን ሊሆን ይችላል? ምናልባት ግን ፖሊሶቹ ቢሆኑስ? ፖሊሶች ለምንድን ነው የሚከታተሉ? ቆይ ይሄ ጉዳይ አላለቅም እንዴ? ምን ያልቃል ብለሽ ነው? እኛኑ ይጨርሳል እንጂ። ቤዛ እባክሽን፣ ያ ሰው ማንም ይሁን ማን ከኛ ጋር ሊያገናኘው የሚችል ነገር የለም። እንደዚያ ነፍሰ በላዎች ከሚሆኑ ፖሊሶች ቢሆን ይሻለኛል። ቆይ ፖሊሶቹ ከዚህ በኋላ ምንድን ነው የሚፈልጉት? ነፃ ሰውነት ተብለህ ተለቀ የለ እንዴ? እኔ ግን መርማሪ ምንም አላማረኝም። ተጠራጣሪ ሰው ነበር። እና ምናልባት የኔ መምጣት ችግር ይፈጥር ይሆን እንዴ? አይዞሽ፣ ምንም ችግር አይፈጥርም። እስኪ ተረጋጊ። አይዞሽ እህቴ። በጣም ደነገጥሽ አይደል? ምን ማለት ነው? ሳታየኝ አትቀርም ማለት እንዴ? አንተ እኮ ፕሮፌሽናል ነህ። እንዴት ስራህን በአግባቡ መስራት ያቅታል? ምን? እና መንቷ ወደዛ ቤት ገብታለች እያልከኝ ነው? አሁንማ አንድ አይታለች። ፊትን ስላየች በቃ ከዛ አካባቢ ዞር በል። ምንድን ነው? እንዴት መንታዋ ሱራፌል መፈታቱን ጠብቃ ወደዛ ቤት ልትሄድ ቻለች? ይሄ ነገር ከማን ጋር እያወራህ ነው? አይ ዝም ብሎ ነው፣ የስራ ጉዳይ ነው። እኔ የምልህ የሆነ የእብድ ሀሳብ መጥቶልኝ ነበር። ምንድን ነው እሱ? ወንጀል ልሰራ ነው። ምን እያልሽ ነው? በእርግጥ ከራሴ ውጭ ማንንም አልጎዳም። እንደውም ሌላ ሰው ልጠቅም እችላለሁ። ማንም የማይጎዳበት ምን ወንጀል ቢሆን ነው እባክሽ? ኩላሊት ምናምን ይሸጣል ሲባል ሰምቼ ነበር። ምን? አንደኛው ኩላሊቴን ሊሸጡ አስቤ ነበር። ሆን ብለሽ እኔን ለማበሳጨት ነው ይህን እያልሽ ያለሽው? እኔም ማህበራዊ ሚዲያ ላይ አይቼ ነው እባክህ። እውነት ከሆነ ግን ለአንድ ልጅ ስል አደርገዋለሁ። ዘገየ፣ እኔ ትክክለኛ ነገር ሳረግ ትክክል አይደለሁም። አንቺ ግን ህገወጥ ነገር ስታረጊ ልክ ነሽ አይደል? አሁንስ በቃኝ። ከዚህ በኋላ መታገስ አልችልም። ዛሬውኑ ለደላላ ደውላለሁ፣ ቤቱን እሸጠዋለሁ። አሳልፊ። ዘገየ፣ ምን እየሆንክ ነው? ወይኔ ጉዴ! ይሄ እብድ ካርታውን ሳያገኙ ለስሜ ልደውልላት። ስመኝ አንሹ፣ ኧረ አንሹ በእናትሽ ስመኝ። ኧረ ወይኔ ስመኝ አንሹ።